ይሄ መንግስት ሲያዋጋ ሰውን ሲያባላ የቆየ ነው። በዚህ በኦሮሞ ህዝብ ላይ ሰውና ሰውን ሲያባላ ወንድማማችን ሲያባላ የቆየ ነው። ግን እኛ ወለጋ ነበር ያለን። ወለጋ ፋኖ ቤታችን ሲያቃጥለው ወደዚህ ወደ ጎሃጽዮን ወረዳ ተመልሰናል። እዛ መጣለያ ቦታ ላይ ነው አሁን ያለን ራሱ ማለት ነው። አሁን እዛ ሆነን እያለን ቀን ስራ እየሰራን እያለን መተው ማለት ነው ካሚኔ አንገቴን ይዘው የሆነ ወንጀል ሰርታል ትጠየቃለህ ፖሊስ ጣቢያ ብለው እዛ ይዘው ገብተው ቆለፉብኝ። በነገው ቅዳሜ ነው እኔ አያሌ ውበት ታፈሰን ጀለማ አና ጎሃጽዮን ዱዋ ቶኮ ቀበሌ ከናፍ ቋኒ ሰበበ አቺ ኬሳ ገሌ ዱራኔ ወለጋ አና ጃርዴጋ ጃርቴራ ቡቃዬ አና ጎሃጽዮን ኬሳን ገሌ ወጋ ፍሬ ጋች ቡቃዬ አቺ ገሌ ከናፉ አቺቲ መኒ ኬኛ ፋኖ ኑጀላ ጉጉብናኒ አስገረገሌ ዳላት አባክያ አና ጎሃጽዮንዳ አቺቲ ዴቢኔ ገሌ አቺቲ ሮቀን ስራ ጄሶ ጀዱ ነቀበኒ አባንክ ያለ አከሰና ስኒፊ እንካሳ አቺቲ ዱዌ አፋና ማርፋት ረሲት ተላባኑ አፋና ማርፋት አራ ካኑማን ወያን ከናፉ አራኮ አራ ካኑማን ናናሳ በአማርኛ ሁሉንም እችላለሁ። ለማንም እንደንዳ አማ እኔ የምለው ማለት ነው ይሄ መንግስት ሲያዋጋ ሰውን ሲያባላ የቆየ ነው። በዚህ በኦሮሞ ህዝብ ላይ ሰውና ሰውን ሲያባላ ወንድማማችን ሲያባላ የቆየ ነው። ግን እኛ ወለጋ ነበር ያለን። ወለጋ ፋኖ ቤታችን ሲያቃጥለው ወደዚህ ወደ ጎሃጽዮን ወረዳ ተመልሰናል። እዛ መጣለያ ቦታ ላይ ነው አሁን ያለን ራሱ ማለት ነው። አሁን እዛ ሆነን እያለን ቀን ስራ እየሰራን እያለን መተው ማለት ነው ካሚኔ አንገቴን ይዘው የሆነ ወንጀል ሰርታል ትጠየቃለህ ፖሊስ ጣቢያ ብለው እዛ ይዘው ገብተው ቆለፉብኝ። በነገው ቅዳሜ ነው ፊቼ ዘውኝ ወጡ። ከፊቼ ወደ አዋሽ ቢሾላ ከነሱ ጋር ተነስተን ባንድ ሄድን ሰልጠናን መጣን። ፍቃድ አድርጉልን ልጆቻችንን እኒ ምናምን ብለን በመንጠይቅ ሰዓት ፍቃድ አይሰጣችሁም የሚል እቅድ አላቸው። እዚህ በዚህ በህዝቡ ላይም ለምንድን ነው ጉዳት የምናደርግ የወጣን በቃ እኛ እንግዲህ አንዴ ከዛ ተገርፈን ነው አሁን እዛ ለቀሩት ምንድነው የምትለው? እኔ ለቀሩት ምንም የሚመለከት ነገር የለኝም። አንድ ጥይት ነው ወደዚህ ወደ ሰማይ ተኩሼ ወደ እናንተ 88 ጥይት ወደ እናንተ የገባው። ለቀሩት መልእክት ምንድነው የምታስተላልፈው? እኔ ማስተላልፍላቸው ነገር ምንም የለም። እኔ ወደ ወቦ እጄን ሰጥቻለሁ። ምድር ምገባው ሰማይ ሞጣው ወደ ወቦ ነኝ ከአሁን ሰዓት ጀምሬ ማለት ነው። እኔ በቃ ሮቦት ይፉላክ ያፊያርከክ ያናኔ ሴትንጅር ከሌሳው ራሳሳ ነምኒ ጃቶር ባይሮ ወራ አቺቲ አፈን ያኒ ወኒ ነላልቺሱ ከናቺን ቀውሳን ወጅ ማላም ተወራ ከሲረ ከተነች ከሳበ ያፈኒ ወራ rakatani mo isan gorsine akka oboti debiani nayyaada sani nan gorsa jechuudha yoo lubbuudhaan jiraadhe